እግር ኳስ ለብዙ ተጫዋቾች ስፖርት ነው፣ ለአንዳንዶች ደግሞ ስራ። ለሮናልዲኒዮ ጋውቾ ግን እግር ኳስ ንጹህ ደስታ ነበር። ያ ፈገግታው፣ የማይታመኑ የኳስ ክህሎቱና እንደ መታተኛ የሚታዩት የሰውነት እንቅስቃሴዎቹ ዓለምን በፍቅር አስክረዋል። እግር ኳስን ማንም ባልተጫወተው መንገድ ተጫውቶታል። ሜዳውንም ወደ ትርኢት መድረክ ቀይሮታል። ከብራዚል የድሃ መንደሮች ተነስቶ በዓለም እግር ኳስ እስከ መንገስና በሳንቲያጎ በርናባው የተቃራኒ ደጋፊዎች በክብር እስኪቆሙለት ድረስ አስደናቂ የእግር ኳስ ሕይወት አሳልፏል። ሮናልዲኒዮ ማን ነበር? እንዴትስ በኳስ ጥበቡ ዓለምን በአንድ እግሩ አቆመ የሚለውን በዛሬ ቪዲዮ እንመለከታለን። ሮናልዶ ዴ አሲስ ሞሬራ በብራዚል ፖርቶ አሌግሬ ከተማ ተወለደ። ታላቅ ወንድሙ ሮቤርቶ አሲስ የሮናልዲኒዮ የልጅነት አርአያ ነበር። በፈረንሳይ፣ በፖርቹጋል እንዲሁም ለብራዚል የዕድሜ ቡድኖች እና ለትውልድ ከተማው ክለብ ግሬሚዮ በፕሮፌሽናልነት የተጫወተ የአጥቂ አማካይ ነበር። የሮናልዲኒዮ የተጫዋችነት ሕይወት የጀመረው እያደገ በደገፈው ክለብ ግሬሚዮ ውስጥ ነበር። ታዲያ በ1997 ገና በወጣትነቱ ለብራዚል ከ17 ዓመት በታች ብሔራዊ ቡድን ተመረጠ። በግብጽ በተካሄደው የፊፋ ከ17 ዓመት በታች የዓለም ዋንጫ ላይም ብራዚል ሻምፒዮን እንድትሆን ትልቅ ሚና ከመጫወቱም በላይ የውድድሩ ኮከብ ተጫዋች ተብሎ ተመረጠ። ብዙም ሳይቆይ በብራዚል ሊግ ከሚታወቁት ትልልቅ ክለቦች አንዱ ለሆነው ለግሬሚዮ ለመጫወት የመጀመሪያውን ፕሮፌሽናል ኮንትራቱን ተፈራረመ። ሮናልዲኒዮ ለግሬሚዮ ዋና ቡድን የመጀመሪያ ጨዋታውን ያደረገው በ1998 የኮፓ ሊበርታዶሪስ ውድድር ላይ ነበር። የ1999 የኮፓ አሜሪካ ውድድር ከመጀመሩ 3 ቀናት ቀደም ብሎ ሮናልዲኒዮ ለብራዚል ብሔራዊ ቡድን የመጀመሪያ ጨዋታውን ላቲቪያን 3-0 በሆነ ውጤት ባሸነፉበት የወዳጅነት ጨዋታ ላይ አድርጓል። በተጨማሪም የኮፓ አሜሪካን ዋንጫን ያሸነፈው የብራዚል ቡድን አባል ነበር። በዚያው ዓመት በሜክሲኮ በተካሄደው የኮንፌዴሬሽን ካፕ ላይ እንዲሳተፍ ከብራዚል ብሔራዊ ቡድን ጥሪ ተደረገለት። ብራዚል ውድድሩን በሁለተኛነት ስታጠናቀቅ ሮናልዲኒዮ የውድድሩ ምርጥ ተጫዋች በመሆን የወርቅ ኳስ ሽልማትን እንዲሁም ከፍተኛ ጎል አስቆጣሪ በመሆን የወርቅ ጫማ ሽልማትን አሸንፏል። በግሬሚዮ ቆይታው 22 ጎሎችን አስቆጥሮ 30 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። እንደ አውሮፓውያን አቆጣጠር በ2001 ሮናልዲኒዮ ብራዚልን ለቆ ወደ አውሮፓ በማምራት ለፈረንሳዩ ክለብ ፓሪስ ሴን ጀርሜን ለመጫወት ተስማማ። ሮናልዲኒዮ በ5 ሚሊዮን ዩሮ የዝውውር ዋጋ ከፈረንሳዩ ክለብ ጋር የ5 ዓመት ውል ተፈራረመ። ፓሪስ እንደደረሰም የ21 ቁጥር ማሊያ ተሰጠው። እንዲሁም አማካዩ ጄጄ ኦኮቻ እና አጥቂው ኒኮላስ አኔሊካን የመሰሉ ተጫዋቾች የሚገኙበት ስብስብ አካል ሆነ። ሮናልዲኒዮ የውድድር ዘመኑን በፒኤስጂ የመጀመሪያዎቹን ጥቂት ወራት አብዛኛውን ጊዜ በተጠባባቂነትና በቋሚ ተሰላፊነት መካከል ሲቀያየር አሳልፏል። ከጥር ረፍት መልስ ግን ሮናልዲኒዮ አዲስ ጉልበት በማግኘት በ4 ተከታታይ ጨዋታዎች ላይ ግብ በማስቆጠር ሲዝኑን ቀጠለ። በተጨማሪም ሮናልዲኒዮ በፈረንሳይ ሊግ ካፕ ኩፕ ደ ላ ሊግ ላይ ከፍተኛ ተጽዕኖ የነበረው ሲሆን በዚያም ፒኤስጂ ግማሽ ፍጻሜ እንዲደርስ ማድረግ ችሏል። ሮናልዲኒዮ በክለቡ መጀመሪያ ላይ ስኬታማ ቢሆንም የውድድር ዘመኑ ከፒኤስጂ አሰልጣኝ ሉዊስ ፈርናንዴዝ ጋር በተፈጠረ ውዝግብ የተበላሸ ነበር። አሰልጣኙ ብራዚላዊ ተጫዋች ከእግር ኳሱ ይልቅ ለፓሪስ የምሽት ሕይወት ትኩረት እንደሚሰጥ በመግለጽ በብራዚል የሚያሳልፈው የረፍት ጊዜም በተያዘለት የጊዜ ገደብ አያልቅም ሲሉ ቅሬታቸውን አቅርበው ነበር። ፒኤስጂን ከተቀላቀለ 1 ዓመት በኋላ እንደ ሮናልዶና ሪቫልዶ ያሉ ታላላቅ ተጫዋቾችን በያዘው የብራዚል ብሔራዊ ቡድን ውስጥ በመካተት የመጀመሪያውን የዓለም ዋንጫ ተሳትፎ አደረገ። በዚያም ዓለም ዋንጫ ሮናልዲኒዮ በ5 ጨዋታዎች ውስጥ 2 ግቦችን ያስቆጠረ ሲሆን ይህም በሩብ ፍጻሜው በእንግሊዝ ላይ የተገኘው ወሳኝ ግብን ይጨምራል። ብራዚልን በመጨረሻ ጀርመንን በማሸነፍ 5ኛውን የዓለም ዋንጫ ክብሯን ተቀዳጀች። ሮናልዲኒዮ የዓለም ዋንጫ አሸናፊ ሆኖ ወደ ክለቡ በተመለሰበት ወቅት ፒኤስጂ ከሱ በታች እንደሆኑ አድርጎ ያስብ ነበር። በዚያም ምክንያት በሮናልዲኒዮ እና በአሰልጣኝ ሉዊስ ፈርናንዴዝ መካከል ያለው ግንኙነት እየተበላሸ ሄደ። ከአሰልጣኙ ጋር በተደጋጋሚ አለመግባባቶች ቢፈጠሩም የ10 ቁጥር ማሊያን ለብሶ ሮናልዲኒዮ ለ2002-2003 የውድድር ዘመን ወደ ቡድኑ ተመለሰ። ምንም እንኳን በሁለተኛው የውድድር ዘመኑ ያሳየው ብቃት ከመጀመሪያው ዓመት ጋር ሲነጻጸር ደካማ ቢሆንም ለክለቡ የሚደነቅ አገልግሎት ሰጥቷል። በተለይም በፈረንሳይ ካፕ ኩፕ ደ ፍራንስ የግማሽ ፍጻሜ ጨዋታ በቦርዶ ላይ 2 ግቦችን በማስቆጠር ፒኤስጂን ለፍጻሜው ማድረስ ችሏል። ይሁን እንጂ ክለቡ በፍጻሜው ጨዋታ በመጨረሻ ደቂቃ በተቆጠረበት ግብ 2-1 በመሸነፉ ሮናልዲኒዮ እና ቡድኑ ዋንጫውን ማንሳት ሳይችሉ ቀርተዋል። በፓሪስ 2 ዓመት የቆየ ሲሆን በ77 ጨዋታዎች 25 ጎሎችና 19 አሲስቶችን አስመዝግቧል። የሮናልዲኒዮ ጥረት ቢኖርም ክለቡ የውድድር ዘመኑን በአሳዛኝ ሁኔታ በ11ኛ ደረጃ አጠናቋል። የዋናው ከተማ ክለብ ለማንኛውም የአውሮፓ ውድድር ማለፍ ባለመቻሉ ሮናልዲኒዮ ከውድድር ዘመኑ በኋላ ክለቡን መልቀቅ እንደሚፈልግ አሳወቀ። Som propietaris del club, elegeixen el seu president. Vam transmetre en campanya un missatge molt clar de que anàvem a fer una revolució al futbol i que necessitàvem un jugador que estigués disposat a ser la icona d'aquesta revolució. በጊዜው አዲስ የተመረጡት የባርሴሎና ፕሬዝዳንት ሁዋን ላፖርታ እንዲህ ብለው ነበር።
ባርሳን በእግር ኳሱ ዓለም ወደ ግንባር ቀደምነት እንመልሳለን ብያለሁ። ይህ እንዲሆን ደግሞ ከነዚህ 3 ተጫዋቾች ማለትም ከዴቪድ ቤካም፣ ቲየሪ ኦንሪ ወይም ሮናልዲኒዮ አንዱን ማስፈረም ነበረብን። ኦንሪ ከአርሰናል ጋር ሲቆይ ላፖርታ ቤካምን ወደ ክለቡ ለማምጣት ቃል ገብተው ነበር። ነገር ግን ቤካም ወደ ሪያል ማድሪድ ማምራቱን ተከትሎ ባርሴሎና ለሮናልዲኒዮ በሚደረገው ፉክክር ውስጥ በመግባት ማንቸስተር ዩናይትድን በ30 ሚሊዮን ዩሮ የዝውውር ዋጋ በመርታት ፊርማውን አገኙ። በ2003 ሮናልዲኒዮ በዓለም ላይ ታዋቂ ከሆኑት ክለቦች አንዱ የሆነውን ኤፍሲ ባርሴሎናን በመቀላቀል ብዙውን ጊዜ የቡድኑ ታላቅ የፈጠራ ተጫዋች የሚለብሰውን ታሪካዊ 10 ቁጥር ማሊያ በመረከብ የህይወት ዘመን ህልሙን አሳካ። በዚህ ክለብ ውስጥ የእግር ኳስ ብቃቱ ከፍተኛ ደረጃ ላይ የደረሰባቸውን ዓመታት ያሳለፈ ሲሆን ዓለም አቀፍ ዝናውን መሰረት የያዘው እዚሁ ነበር። በውድድር ዘመኑ የመጀመሪያ አጋማሽ ሮናልዲኒዮ በጉዳት ይሰቃይ የነበረ ሲሆን ባርሴሎናን በሊጉ የደረጃ ሰንጠረዥ ወገብ ላይ እስከ 12ኛ ደረጃ ዝቅ ብሎ ነበር። ሮናልዲኒዮ ከጉዳቱ ተመልሶ በ2003-2004 የውድድር ዘመን በላሊጋ 15 ግቦችን በማስቆጠር ቡድኑ በመጨረሻ ሊጉን በሁለተኛነት እንዲያጠናቅቅ ረድቷል። በሚያዝያ 25 ቀን 2004 በሪያል ማድሪድ ሜዳ ዣቪ ላስቆጠራት የማሸነፊያ ግብ ሮናልዲኒዮ አመቻችቶ ያቀበለው ኳስ ክለቡ ከ7 ዓመታት በኋላ በበርናባው የመጀመሪያውን ድል እንዲቀዳጅ አስችሎታል። ዣቪም ይህን ውጤት የባርሴሎና መነሳሳት መጀመሪያ እንደሆነ ይመሰክራል። ሮናልዲኒዮ የመጀመሪያ የሊግ ዋንጫውን በ2004-2005 የላሊጋ የውድድር ዘመን ያሸነፈ ሲሆን ታህሳስ 20 ቀን 2004 የዓለም የዓመቱ ምርጥ ተጫዋች ተብሎ ተሰይሟል። በ2004 እና በ2005 ሮናልዲኒዮ የስፖርቱ ከፍተኛ የግል ክብር የሆነውን የፊፋ የዓመቱ ምርጥ ተጫዋች ሽልማትን በተከታታይ አሸንፏል። በተጨማሪም በ2006 ታዋቂውን የሻምፒዮንስ ሊግ ውድድር በድል በመጨረስ የቡድን አጋሮቹን ወደ ክለብ ስኬት ማማ መርቷቸዋል። በሚቀጥለው ወር ሮናልዲኒዮ በከፍተኛ ግምት ወደ ዓለም ዋንጫ የገባውን እጅግ በተሰጥኦዎች የተሞላውን የብራዚል ብሔራዊ ቡድንን በዋና ተጫዋችነት መርቷል። ሆኖም ፈረንሳይ ብራዚልን በሩብ ፍጻሜው ባልተጠበቀ ውጤት በማሸነፍ ከውድድር ውጪ ስታደርጋት ለዓለም ዋንጫ ሻምፒዮኖቹ ውድድሩ ያለ ስኬት ተጠናቀቀ። ለባርሴሎና 207 ጨዋታዎችን አድርጎ 94 ግቦችንና 71 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። በክለቡ 2 ጊዜ የላሊጋ ሻምፒዮንና 1 ጊዜ የአውሮፓ ሻምፒዮን መሆን ሲችል በባርሴሎና መለያ ያላሳየው ብቃትም በ2005 የባላንዶር አሸናፊ መሆን ችሏል። Quando io ho fatto le elezioni nel 2006 e ho girato tutta l'Italia, i tifosi italiani e gli elettori italiani mi chiedevano 2 cose: manda a casa i comunisti, salvaci dai comunisti e compraci Ronaldinho. በ2008 ሮናልዲኒዮ ባርሴሎናን ለቆ ሌላኛውን የዓለም ታዋቂ ክለብ ኤሲ ሚላንን ተቀላቀለ። ነገር ግን ለጣሊያን ሴሪያው ክለብ ያሳየው ብቃት ብዙም የሚጠበቀውን ያህል አልነበረም። እየደበዘዘ የመጣውን ዝናውን በሚያመላክት ሁኔታ የቀድሞ የዓለም ምርጥ ተጫዋች በ2010 በደቡብ አፍሪካ በተካሄደው የዓለም ዋንጫ ላይ በተሳተፈው የብራዚል ብሔራዊ ቡድን ውስጥ ሳይካተት ቀረ። ለሚላኑ ክለብ 95 ጨዋታዎችን አድርጎ 26 ግብና 27 አሲስት ማስመዝገብ ችሏል። በ2011 ሮናልዲኒዮ በሪዮ ዴ ጄኔሮ ለሚገኘው ፍላሚንጎ ለመጫወት ወደ ብራዚል ተመለሰ። ፍላሚንጎ የ2011 ካምፒዮናቶ ካሪካውን ሲያሸንፍ በክለቡና በሮናልዲኒዮ መካከል ያለው ግንኙነት በጥሩ ሁኔታ ተጀምሮ ነበር። ነገር ግን በሚቀጥለው የውድድር ዘመን ነገሮች ተበላሹ። ሮናልዲኒዮ በርካታ ልምምዶች ያመለጠው ሲሆን በጨዋታዎች ላይም ግዴለሽነት የታየበት ብቃት አሳይቷል። በመጨረሻም ባልተከፈለ ደሞዝ ምክንያት ውሉ ተቋረጠ። ከዛም በ2012 ለአትሌቲኮ ሚኔሮ ለመጫወት ተስማማ። በመጨረሻም በጥር 16 ቀን 2018 ሮናልዲኒዮ በወንድሙና በወኪሉ አማካኝነት ጫማ መስቀሉን አረጋግጧል። በዚህም የፊፋ ዓለም ዋንጫን፣ የአውሮፓ ሻምፒዮንስ ሊግና ባሎንዶርን ካሸነፉ 10 ተጫዋቾች አንዱ በመሆን ጫማ ሰቅሏል። ጫማ ከሰቀለ በኋላም እንኳ ሕይወቱ የሚጠበቁ ተቃርኖች ነበሩበት። በሐሰተኛ ፓስፖርት ወደ ሀገር ውስጥ ገብቷል ተብሎ ከተከሰሰ በኋላ በፓራጓይ እስር ቤት ጊዜውን ያሳለፈ ሲሆን ለ6 ወራት ያህልም በቁም እስር ላይ ቆይቷል። የሮናልዲኒዮ ታሪክ በሜዳ ላይ እንዳሳየው ብቃት ሁሉ ውጣ ውረድ የበዛበት ነበር። ከዓለም ዋንጫ ክብር እስከ ፓራጓይ እስር ቤት፣ ከባላንዶር ክብር እስከ ድንገተኛ የብቃት መውረድ። ነገር ግን አድናቂዎች የሚያስታውሱት በስተመጨረሻ ባጋጠሙት ችግሮች ሳይሆን ኳስ በእግሩ ስር ስትሆን በነበረው አስደናቂ ነፃነትና ደስታ ነው። እሱ ስለ ውጤት ብቻ ሳይሆን ስለ አጨዋወት ውበት ያስተማረን ድንቅ ተጫዋች ነው። ሮናልዲኒዮ እግር ኳስን እንድንወድ ካደረጉ ጥቂት ተጫዋቾች መካከል በቀዳሚነት ይጠቀሳል። ዛሬም ቢሆን የእሱ የድሮ ቪዲዮዎች ስንመለከት ያ ያላረጀ ፈገግታው አብሮን አለ። ለእናንተ የሮናልዲኒዮ ምርጡ ትዝታ የትኛው ነው? ሀሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ታሪክ እስክንገናኝ ሰላም ሁኑ።